አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ብቅ ብያለሁ ማለት ነው። ከስንት ጊዜ በኋላ ከስንት ወራት በኋላ ዛሬ መጥቻለሁኝ። የጠፋ ሰው አትፈልጉም እንዴ እላችኋለሁኝ። እና የጠፋሁበት ምክንያት ደግሞ ዩቲዩብ ቻናሌ ትንሽ ችግር አጋጥሞት ነበር ችግር አጋጥሞት ነበር እና እሱ ችግር እስከሚስተካከል ድረስ ነው የጠፋሁት እላችኋለሁኝ ውዶችዬ። ከዚህ በኋላ አልጠፋም። ይሄን ቪዲዮ ስትጀምሩ ላይክ አድርጉ፣ አበረታቱኝ ማለት ነው። የስደት እህታችሁን እንግዲህ አበረታቱኝ፣ ላይክ አድርጉኝ። ሰብስክራይብ ደግሞ ያላደረጋችሁኝ ሰብስክራይብ አድርጉኝ። እና ዛሬ ይሄው ስራ እየሰራሁ ነው። ቪዲዮ ቅረጪ ብያት ነው ጓደኛዬም ማለት ነው። እና አሁን ያው ድምጽ ማደርግላችሁ ከቪዲዮ በኋላ ነው። ቪዲዮ እየቀረጸች ነበርና ጓደኛዬ ዛሬ እንደዚህ የሲጃዳ ማጠብ ቀን ነው። ሲጃዳ ጠቡ ተብለን ልናጥብ ነው እና እስኪ ቅረጭኝ ማስታወሻ ዩቲዩብ ቻናሌ ላይ ልልቀቅ ብያት ነው ማለት ነው። እና እንዴት አያችሁት? ይሄን ልናጥብ ነው ማለት ነው ከጓደኛዬ ጋር። ያው እንግዲህ የስደት ህይወት እንደዚህ ነው ማለት ነው። ያሰብነው ሌላ የምንኖረው ሌላ ነው ማለት ነው። እና ምንም ማድረግ አይቻልም። አልሐምዱሊላህ እያሉ መኖር ነው። እና ዩቲዩቤን አበረታቱኝ ማለት እኔ ዩቲዩቤን ሀገሬ ሂጄ እሰራበታለሁኝ ቪዲዮ አሪፍ አሪፍ ቪዲዮ እለቅበታለሁኝ ብዬ አስባለሁኝ። አበረታቱኝ። እና ደግሞ እዚህ ሳዑዲ አረቢያ ያለውን ላይፍ ደግሞ እቀርጽላችኋለሁ አንዳንድ ጊዜ። ያው በተመቼ ሰዓት እቀርጻለሁኝ፣ ሊቭም እገባለሁኝ ማለት ነው። እና እንደዚህ ስጃዳዬን እያነጣጠፍኩ ነው ማለት ነው። ጓደኛዬም እየሳቀችብኝ፣ እያቀራረብን ነው በአንድ ልናጥብ እላችኋለሁኝ። ከዛ በኋላ ያው ሴትየዋ ካልመጣችብን እስከ መጨረሻው ድረስ እቀርጻለሁኝ። ሴትየዋ ከመጣችብን ደግሞ ምንም ማድረግ አይቻልም፣ እኔም አስተጣጥባችኋለሁ ብላለች። እና እሷ ከመጣች ለመቅረጽ አይመቸኝም። ካልመጣች ደግሞ እንዴት እንደምናጥብ ምን እንደምንጨምር አስተጣጠቡንም እግር መንገዱን እናሳያችኋለን ማለት ነው። እና ይሄን ይመስላል። እዚህ ጋም እንደምታዩት እየተቀደደ አለ፣ ግን አይጣልም። በቃ ግዴታ ነው አይጣልም። እና መጣል የለበትም ማለት ነው። ይታጠባል፣ ይነጠፋል ማለት ነው። እና እንዴት ነው ኢትዮጵያ ሆነን ስናስበው እኮ አረብ ሀገር እንኳን አይደለም እንደዚህ እና አቧራ ራሱ ያለ አይመስለንም ነበረ። ግን እሳ እዚህ ሀገር ያለ አቧራ ነው መድረሻ ያሳጣን ማለት ነው። እና አቧራው በጣም ከባድ ነው ሳኡዲ ላይ፣ ሌላም ቦታ እንደዚሁ ነው የሚሆነው። አሁን ደግሞ ሙቀት ስለሆነ ከባድ ነው አቧራው ማለት ነው። ቤቱ በቃ አቧራ ነው። እና እዚህ ጋር ያው እየቀለድኩም ቢሆን እየፈገፈግኩ ነው። ያው እንደምትቀርጸኝ ስላወቅኩኝ በቃ እየቀለድኩ ነው ማለት ነው። ያው አጥበን ጨርሰናል፣ ግን በመካከል ሴትየዋ መጣችብን። ከዛ አቋረጥ ነው መቅረጹን። አጥበን ግማሹን ጨርሰን እንደዚህ ሁለት ነው የቀረን። ይሄን ሁለቱን መጨረሻ ላይ ሴትየዋ ስትሄድ ቅረጪ ደግሞ አልኳት ማለት ነው። ካሜራ ማኔን እንደዛ አልኳት። እና እዚህ ጋርም ይሄ ሁላችሁ አስቃለሁኝ። ከደከመኝ በኋላ ነው ይሄ የሚቀረጸው። እና አቅም አንሶኛል ማለት ነው። ብዙ አጥበናል። ቢያንስ ይሄ ጋራ ወደ 10 ይሆናል ብዬ አስባለሁ ያጠብ ነው። ይሄ መጨረሻ አካባቢ ነው። ሁለት እንደቀረን ነው እንደገና። እና ይሄን ይመስላል የስደት ህይወት፣ የስደት ላይፍ ማለት ነው። እና ወዶችዬ ቪዲዮዬን ላይክ አድርጉ እላችኋለሁኝ። ሌላ ደግሞ ምን ልብላችሁ፣ አበረታቱ። በቃ አሪፍ አሪፍ ቪዲዮ እለቃለሁ ኢንሻአላህ። አበረታቱኝ ማለት ነው። ብቻ ያስቃላ። ዝም ብለን ነው በቃ ስንጃጃል ነው የቀረጽ ነው። ግን ደግሞ ማስታወሻ ለኛ ማስታወሻ ይሆናል። የሆነ ቀን ያልፋል መቼም አይደለ፣ ሳያልፍ አይቀርም። ያኔ ጊዜው ቢረዝምም ቢያጥርም ያልፋል። ይሄ ያልፋል፣ ያው መጽናኛችን ነው ማለት ነው። እና እዚህ ጋር ምን እያልኩ እንደሆነ ረስቼዋለሁ። ብቻ ያው ፈታ ብለን ነው፣ ጓደኛ ሲኖር ፈታ ብላችሁ ነው የምትሰሩት። ፈታ ብለን እየሰራን ነበረ እላችኋለሁኝ። ያው ሙቀትም ቢሆን ምንም ማድረግ አይቻልም ማለት ነው። እና እንደዛ ነው እላችኋለሁ ውዶችዬ። በተረፈ ሰላም ሁኑልኝ። እንግዲህ እዚህ ጋር አየሩ ምናምን በጣም ደስ ይላል። ወላሂ በጣም ደስ ይላል አየሩ። ውጭ ላይ ስንወጣ ምናምን ሀገራችን ነው ትዝ የሚለን። በቃ ቤት ውስጥ ታፍነን ምናምን
በጣም ይከብዳል። በቃ ለብዙ አመታት እንግዲህ ቤት ውስጥ ፍን ብለን አየር ሳናገኝ